ሰላም ጤና ይስጥልኝ እንደምን አላችሁ። በዓለም ላይ ከአዞ ጋር ሳይቀር አብሮ ተቀምጦ ዘና የሚል በፍጹም የማያናድርና የኢንተርኔት ንጉሥ የሆነ እንስሳ አለ ብላችሁ ታስባላችሁ? አዎ፣ ዛሬ የምናወራው በዓለም አቀፍ ደረጃ የብዙዎችን ልብ ስለገዛው ድንቅ እንስሳ ስለ ካፒባራ ነው። ካፒባራ በምድር ላይ ካሉ የአይጥ ዘመዶች በሙሉ ትልቅ ነው። አይጥ ስላችሁ ግን ትንሽ እንዳይመስላችሁ፣ የአንድ አዋቂ ሰው ያህል ማለትም እስከ 66 ኪሎ ግራም ይመዝናል። ርዝመቱ ደግሞ እስከ 1.3 ሜትር ይደርሳል። መኖሪያው በዋናነት በደቡብ አሜሪካ በአማዞን ጫካ ውስጥ ሲሆን ረግረጋማ ቦታዎች ይሆናል። አብዛኛውን ጊዜ ውሃ ወይም ጫካ ውስጥ ማሳለፍ ይወዳል። ለመሆኑ ካፒባራን ለየት የሚያደርጉ ድንቅ ነገሮች ምንድን ናቸው? አንደኛ፣ ጎበዝ ዋናተኛ ነው። ጣቶቹ መሃል ያለው የቆዳ ሽፋን ውሃ ውስጥ በቀላሉ እንዲዋኝ ይረዳዋል። እንዲሁም እስከ 5 ደቂቃ ያህል ውሃ ውስጥ ሳይተነፍስ መቆየት ይችላል። አይኖቹና አፍንጫውን ከራሱ ቅል አናት ላይ ስለሚገኙ ሙሉ አካሉ ውሃ ውስጥ ተዘፍቆ እሱ ግን በቀላሉ መተንፈስና ማየት ይችላል። ሁለተኛ፣ የእንስሳት ዓለም ወዳጅ ነው። ካፒባራዎች በጣም ሰላማዊ በመሆናቸው አዕዋፍ፣ ዳክዬዎች እና አዞዎች እንኳ ሳይቀሩ በአጠገባቸው ወይም በጀርባቸው ላይ ተቀምጠው ይታያሉ። ሶስተኛ፣ ታሪካዊ የአሳነት ክስት በ16ኛው ክፍለ ዘመን መነኮሳት ካፒባራ ውሃ ውስጥ ስለሚኖር ብቻ ለሮም ፓፕ ደብዳቤ ጽፈው እንደ አሳ አድርገውት እንደነበር ታውቃላችሁ። በዚህም ምክንያት ሰዎች በጾም ወቅት የካፒባራን ስጋ ይበሉ ነበር። ዛሬ ግን በቲክቶክ እና በዩቲዩብ ላይ ካፒባራ በሚለው የታወቀ ዘፈን የብዙዎችን ልብ የገዛ የኢንተርኔት